እንዴት ነው የኮፍያ ያምራል? ከሽመልስ አብዲሳ የጥሬ ስጋ ቅልብ ያረኩት ነው። ሌላው ደበረኝ፣ ልብሱ ምናምን በቃ ያው ደሙ ምናምን ስለነካው ደበረኝና ተኩት። ገዳይ አሻግሮ ጋራ ለጋራ አቧራው ሲጨስ ምድሩ ሲጠራ በንፎርቲ ጥይት የሚያንጠራራ የአማራው ፋኖ ጀግናው አማራ ይላል ስናን አባጅሜና ንጉስ ተክለ ሃይማኖት ብርጌዶች ማለት ነው። ስናን አባጅሜና ንጉስ ተክለ ሃይማኖት ብርጌድ መንትዮቹ የሚባሉት ብርጌዶች ናቸው። በምን እንደምመስላቸው ራሱ ግራ ነው የሚገባ። እኔ በቃ እኔ ፋኖ ባልሆን መከላከያ በሆን ኖሮ ማርያምን ራሴን አጠፋ ነበር። ራሴን ነበር ማጠፋ። በህፃናት ፋኖች ወላ መቶ አለቃ ያለ ወላ ሻለቃ ያለ ወላ ምናምን ያለ እጅ ወረ ላይ እንዳለ እጅ ወረ ላይ ጫማውን እያወለቀ ማለት ነው። አረ ግፈኞች ናችሁ እናንተ መንትዮች የምትባሉ ስናን አባጅሜና ንጉስ ተክለ ሃይማኖት ብርጌዶች። አቦ ይመቻችሁ፣ በጣም ይመቻችሁ። እንግዲህ በትናንትናው ዕለት እስካሁን ድረስ የተማረከው 3 ብሬን፣ 1 ስናይፐር፣ 100 ክላሽ፣ 15 ምርኮኛ፣ 1 ኦራል ሙሉ ተተኳሽ፣ የመድፍ የፔምፒ የድሽቃ የ107 ኦራሉ እንዳለ በሙሉ ተተኳሽ ያዘ ስንቅ። በነገራችን ላይ ጠዋት 3 ሰዓት አካባቢ ነው ኦራሉ የተቃጠለው። እስከ ቀኑ 10 ሰዓት ድረስ ኦራሉ ላይ ያለው ጥይት እየፈነዳ ከውጊያው የበለጠ የኦራሉ ላይ የሚተኮሰው ተቃጥሎ የሚፈነዳው ጥይትና የቦምብ እና የሞርተር ቅንቡላ እና የዙ ተተኳሽ በቃ ቀን ሙሉ ህዝባችንን ሲረብሸው የዋለ ኦራሉ ላይ የነበረው የብርሃኑ ጁላ ምርኮኛ ጦር ዞት የመጣ ተተኳሽ ነበር። አንድ ሲኖ ሙሉ ወታደር ቆስለኛ ያለ ሐኪም የለም። አረ በጣም ይደብራል። ማርያምን በጣም ነው ይደብር። እኔ መከላከያ በዚህ መልኩ ተዋርዶ እጅ ሲያንከረፍፍ በጣም ይገርመኛል። በአሁኑ ሰዓት ወደ 15 ምናምን ምርኮኞች አሉ ከመንደር እየወጡ ነው። አሁን ራሱ እስካሁን ራሱ ከመንደር እየወጡ እጅ እየሰጡ ነው። ነፍሳቸው የተረፈ ማለት ነው። ግብስባስ የሆነ ጦር ነው እንግዲህ ቀይ ባህርን እንዋጋለን የሚለው ማለት ነው። በትናንትናው ዕለት ስናን አባጅሜና ንጉስ ተክለ ሃይማኖት ባረጉት ጥቅምት 23 ማለት ነው። ጥቅምት 23 ቀን ባደረጉት ውጊያ ከጠዋቱ 3 ሰዓት ጀምሮ እስከ ምሽት እስከ ቀኑ 10 ሰዓት ተኩል ድረስ ኃይለኛ ውጊያ ነው ነበር። እጅ ሰጥቷል ይላል አንዱ። እጅ ሰጥቷል፣ ፋኖን እጅ ሰጥቷል፣ አትንካ። እጅ ሰጥቶ እግር ለምን አይሰጥም? የፎከታም ልጅ እጅ ሰጥቷል እንዳትገል። አዎ እጅ ሰጣ እንነካም። በርግጥ ከዚህ ውጪ ግን ማለት ነው እኛ እንደ ብርሃኑ እንደ ሽመልስ አብዲሳ ጦርጦት አንቆርጥ። ውጊያ ላይ የተማረኩት እነራሱ ማለት ነው ልብሳቸውን ቀይረን ገላቸውን እንዲታጠቡ ሳሙና ገዝተን ሰጠን። በእንክብካቤ ነው ያዝናቸው። እኛ አማራዎች ስለሆን ማለት ነው። አማራ ደግሞ አይደለም በጦር ግንባር የማረከውን ቀርቶ ሊገለው ሂዶ ሽንት ቤት ሲጸዳዳ ያገኘውን አይነካውም ነበር። ቁም ዛሬ አልፌያለሁ ታጥቀ ነው የምመታ ብሎ ነው ተውት የሚሄድ። አማራ ማለት እንደዚህ አይነት አስተሳሰብ ያለው ህዝብ ነው። ስለዚህ ትናንትናም በትናንትናው ምርኳ እጅ ወረ ላይ ብሎ እጅ ሰጥቷል። አትምታ ባክ እጅ ሰጥቷል። ሙላው ማለት ነው በቁጥር ማለት ነው። በነገራችን ላይ የኦሮሚያ ልዩ ኃይሎች እዘናቸዋል። የኦሮሚያ ልዩ ኃይል ማለት ነው። የአማራ ክልል ትግራይ ጋር
በነበረው ጦርነት የአማራ ክልል ልዩ ኃይል ከአማራ ክልል አስወጥቶ ትግራይ ላይ ሲገባ ተመለስ ነው የተባለ። ምክንያቱም አንተ የአንድ ክልል ጸጥታ ኃይል ስለሆንክ ሌላ ክልል መግባት አትችልም ተብሎ ተመልሷል የአማራ ልዩ ኃይል። የኦሮሚያ ልዩ ኃይል ግን ዛሬ ትናንትና መጥቶ ስናን አባጅሜ ብርጌድና ንጉስ ተክለ ሃይማኖት ጋር ገጠመ። የኦሮሚያ ልዩ ኃይል ነው የምላችሁ። አሳያችኋለሁ መታወቂያው። ልዩ ኃይል በጣም ነው የሚገርመው። በጣም እንግዲህ ሌላ ጋር ህግ ይፈጸማል፣ እኛ ጋር የለም። አማራ ዝም ብሎ ተነስቶ አይደለም ጦርነት የጀመረው። ወደ ጦር የጋበዘው ራሱ ብልጽግና ነው። ይሄ ደንቆሮ ማለት ነው። ራሱ ብልጽግና ነው። የሚጠይቃቸውን ጥያቄዎች ባለመመለሱ ማለት ነው። የሚጠይቃቸውን ጥያቄዎች ባለመመለሱ በእውነት በፈጣሪ ቸርነት ነው። በፈጣሪ ቸርነት ማለት ነው። በመንሽር በጓንዴ በበልጅግ ጥቁር ክላሽ እየማረከ ማለት ነው። በነገራችን ላይ ትናንትና በብዛት የተማረከው በእኛ አካባቢ ብልጽግና የምትባለዋ ክላሽ ናት። እቺ አሁን በወያኔን በሻዕቢያ በዚህ በጁንታውና አማራን ክልል በወረረበት ጊዜ የመጣው ክላሽ ነው። አሁን ትናንትና በብዛት የተማረከ እና አንዱ ፋኖ አንድ 5-6 ናቸው ማርኳቸዋል። የይዘው ሁሉም ብልጽግና ክላሽ ነው ይዘው። አንተ ጥቁር ክላሽ የታለ ሲለው ምን ቢል ጥሩ ነው ምርኮኝ ዋ ጥቁሩን ክላሽማ ፋኖ እየቀማ ፋኖ ላይ ነው ያለ፣ እኛ ጋር እኮ አለ ቃል። ትክክል ነው። እውነት እኮ ነው። ምንም ውሸት የለውም። በጣም ነው የሚገርም። እኔ ትናንትና ውጊያው ላይ ነበርኩ። ጓደኞችን እንደውላችሁ መጠየቅ ትችላላችሁ። ያሳዝናል። በቃ አጠቃላይ ከደረት በላይ የተመታ የብርሃኑ ጁላ ጦር ወድቆ ስታገኘው በእውነት ሰው በመሆኑ ብቻ በቃ በጣም ያሳዝናል። ግን ምን ታደርጋለህ? እኛ ለህልውናችንና ለነጻነታችን የወጣን ሰዎች ስለሆነ ምንም ማድረግ አይቻልም። ባጭሩ ትናንትና ከደብረ ማርቆስ ወደ ስናን አባጅሜ ያደርገው የነበረው የብርሃኑ ጁላ ጦር በቃ ሰመጠ። ፔርሙዳ በለው፣ ፔርሙዳ ትሪያንግል ነው የሚባለው። በቃ እሱን ሆነበት ነው የምላችሁ። ገባ ቀረ። መቶ አለቃ ለምሳሌ መቶ አለቃ ንጉስ ተክለ ሃይማኖት መቶ አለቃውን ማርከውታል። በባዶ እግሩ ነው ያስነዱት። በባዶ እግሩ ማለት ነው። መቶ አለቃ ተብዬው የብርሃኑ መቶ አለቃ ማለት ነው። አንድ ሴት ማረጓ በደንብ ተቃጥላ ስለነበረ አላወቅንም እንጂ ሴት ኮሎኔል አብራ ተነዳለች ከወራሉ ጋር ማለት ነው። ሴቷ እንግዲህ ሴቶች በአማራ ክልል ላይ ምን እየደረሰባቸው እንደሆነ አስቡት። እሷ ሽጉጧን ታጥቃ መጣች፣ ግን ዋጋዋን አግኝታለች። ባጭሩ የትናንትናው የነበረው የስናን አባጅሜና የንጉስ ተክለ ሃይማኖት የዝነኞቹ መንትዮቹ ብርጌዶች በብርሃኑ ጁላ ላይ ሲጨፍሩበት ነው ያለው፣ ሲደንሱበት ማለት ነው። ባህላዊ ጭፈራ ትለዋለህ፣ ዘመናዊ ዳንስ ደነሱበት። በቃ ረድናቸው ጀግኖች ስናን አባጅሜና ንጉስ ተክለ ሃይማኖት አንበሶች። እሳት አላማ ስላላችሁ ቀጻይ ደግሞ የምትሰሩትን ደግሞ እናያለን ማለት ነው አይደለ? እወዳችኋለሁ ንጉሶች፣ ስናን አባጅሜ እወዳችኋለሁ። በጣም ነው የምወዳችሁ። ብልጽግና ራሱ በሆዱ ያደንቃችኋል አይደለም ወገን ቀርቶ ማለት ነው። ይህን እንኩቶ ደበሎ አራግፉት። ታዲያ ምርኮኞችን ደግሞ በያላችሁበት በስነ ስርዓቱ ያዙ። እኛ ሰዎች ነን። ሰዎች የፈጣሪ ፍጡር የሆነውን ሁሉ በአግባቡና በስነ ስርዓቱ የምርኮኛ ህግ በሚፈቅደው መሰረት ማስተናገድ መቻል አለብን ማለት ነው። ወዳችኋለሁ።